ሰላም ለሁሉም በምድር ላይ ለሚኖሩ ሕይወት ላላቸው ፍጥረታት የመኖር ተስፋ መሰረት ነው። ያለ ሰላም አርሶ መቃም፣ ወልዶ መሳም፣ ተምሮ ለቁም ነገር መብቃትና ነግዶ ማትረፍ ህልም ነው። ስለሆነም ሁሉም የሰው ልጆች የሰላም ባለቤት ሆነው አምላኩ አብስቶ በቸርነት የሰጠውን ሰላም ጠብቆ ማቆየት የተሰጠው ኃላፊነት መሆኑን ሊገነዘብ ይገባል። በተለይ ደግሞ ሰዎች የሰላም እሴት በቀላሉ ከእጃቸው ከወጣ ለመመለስ በሚደረገው ውጣ ውረድ በጊዜያቸው በጉልበታቸውና በጸጋቸው ላይ የሚያሳድረውን የከፋ ውጣ ውረድ ቀድመው በማሰብና በመረዳት ሰላማቸውን አጥብቀው በመያዝ ለበርካታ ዘመናት አብሮ በመኖርና በመተሳሰብ በመቻቻል ያቆዩትን እና የያዙትን ሰላም በመያዝ ኮትኩተውና ተንከባክበው ለሰላም መናጋትና ለጸጥታ መደፍረስ መነሻ ሊሆኑ የሚችሉ በዕለት ተዕለት እንቅስቃሴዎቻቸው የሚገጥሟቸውን ስንክሳሮችን ለይተው ሳይባባሱ ሳይቃጠል በቅጠል የሚለውን ሀገረኛ ብሂል የሰላሙ ማጥኛና የአብሮነቱ ማዝለቂያ በማድረግ በሰላም ወጥቶ በሰላም ለመግባት ለሰላሙ ነጋም ሆነ ጠባ በኃላፊነት በትጋት ዘብ ሊቆም ይገባል። ሰላም የህልውናቸው መሰረት ነውና እኛም ለሰው ልጆች ዘላቂ ኑሮና ለአብሮነታቸው መሰረት የሆነውን ሰላም ለማዝለቅ እየተሰሩ ባሉ ተግባራት ዙሪያ ከክልሉ ሰላም ግንባታና ጸጥታ ቢሮ የግጭት ቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተር ከሆኑት ከአቶ አብዮት አዳሙ ጋር ቆይታ በማድረግ ተከታይም ፕሮግራም አዘጋጅተናል። ትከታተሉን ዘንድ በአክብሮት እንጋብዛለን። እስከ ፕሮግራሙ ፍጻሜ መልካሙን ሁሉ ተመኘን። ሰላም ለኢትዮጵያ ለክልል በሁሉ ወረዳዎች ነው። የማህበረሰቡ ሰላም ልማት ማስገኘት እንደሚመስለው አሪስቱ በዘርፉ ስራ ስሜ አብዮት አዳሙ የሚባለው እንግዲህ በቤንሻንጉል ጉሙዝ ክልል መንግስት ሰላም ግንባታና ጸጥታ ቢሮ የግጭት ቅድመ ማስጠንቀቂያና ፈጣን ምላሽ ዳይሬክተር ነኝ። የቤንሻንጉል ጉሙዝ ክልል መንግስት ሰላም ግንባታና ጸጥታ ቢሮ እንግዲህ የክልሉ አስፈጻሚ አካላት አደረጃጀት ለመወሰን ለማሻሻል በወጣው አዋጅ ቁጥር 5698 አዋጅ ቁጥር 56 2002 እና 137 2008 የተቋቋመ አስፈጻሚ መስሪያ ቤት እንደመሆኑ መጠን እንደ ቢሮ የተሰጡ ተግባርና ኃላፊነቶች አሉ። ከተሰጡ ተግባርና ኃላፊነቶች ውስጥ የህዝብና ሰላም ደህንነትን እንዲጠበቅ አግባብ ካላቸው አካላት ጋር ተባብሮ መስራት፣ ከአጎራባች ክልሎች ጋር የሚነሱ አለመግባባቶችን መፍትሄ እንዲያገኙ ማድረግ፣ በዘላቂነት የሚፈቱበትን መፍትሄ መቀየስ፣ ሰላምን ማስከበር፣ ሰላምና መተባበር እንዲሰፍን ማድረግ እና የዲሞክራሲ ስርዓት ግንባታ በተቋማት እንዲጎለብት መስራት ዋና ዋናዎቹ ሲሆኑ ተቋሙ ተጠሪ መስሪያ ቤቶች በአዋጅ የተሰጡ ፖሊስ ኮሚሽን፣ ማረሚያ ኮሚሽን ሲሆኑ የእነዚህንም አንኳር ተልዕኮች ውጤታማነትን ይመረምራል፣ ያስተባብራል፣ ይከታተላል። እንግዲህ ከዚህ ጋር ተያይዞ ቢሮ እንደ ክልል ምናልባት ተቋማዊ ተልዕኮ ምንድነው ለሚለው ነገር ማህበረሰቡ እንዲያውቁ እንፈልጋለን። ተልዕኮ ማህበራዊ ሀብታችንን በመጠቀም ህዝብና ባለድርሻ አካላትን በማሳተፍ የማስተባበር የዜጎችን ሰላምና ደህንነት በማረጋገጥ ለዜጎች ሰብአዊ ተኮር አገልግሎት የሚሰጡ የህግ ማስከበሪያ ተቋማት በመገንባትና በማጠናከር የህግ የበላይነትን ማረጋገጥ። ከዚህ ጋር ተያይዞ ምናልባት እንግዲህ እንደ የቤንሻንጉል ጉሙዝ ክልል መንግስት ሰላም ግንባታና ጸጥታ ቢሮ የሰላም ሚኒስቴር ጋር ያለው ግንኙነት ትብብር በማሸጋገር አዎንታዊ ሰላም በሀገሪቱ እንዲሰፍን ማድረግ ነው። በተለይ ግጭት በማቸው በሙጨታቷል ህብረተሰቡ ሰላሙን ጠብቆ መሬት እንዲሆን ማረጋገጥ ከዚህ ጋር ተያይዞ የግጭት ቅድመ ማስጠንቀቂያ ስርዓት እንዘረጋለን። ስርዓቱን ስንዘረጋ ማህበረሰቡ ውስጥ ታዋቂ ግለሰቦችን፣ የሀገር ሽማግሌዎችን፣ ተሰሚነት ያላቸው ለሀገር ተቆርቋሪ ናቸው የምንላቸው በአካባቢው ላይ በጥናቱ መሰረት እነዚህ ሰዎች ግጭትን ቀድሞ ከመከላከል ግጭቱ ተፋፍሞ መጥቶ ንብረት እንዳይጠፋ፣ ንብረት እንዳይዘረፍ፣ ከዛም አልፎ የሰው ህይወት እንዳይጠፋ አመላካች የሆኑ ነገሮች ሲኖሩ ቀድሞ እንዲያሳውቁ፣ ከሚያሳውቁን ጋር ሆነን ደግሞ የተሰበሰበው መረጃ በመተንተን ሊፈጠር የሚችሉት ግጭቶችን ሁኔታን
ማርገቢያ ስልት ይቀየሳል። የቅድመ ማስጠንቀቂያ ስርዓት በኢንፎርሜሽን ኮሚኒኬሽን ቴክኖሎጂ እንዲደገፍ እና ዘመናዊ እንዲሆን በየወቅቱ እንዲሻሻል፣ ይሄንንም በአግባቡ ከሚመለከተው አካል ጋር በመነጋገር ከታችኛው መዋቅር ጋር በመነጋገር ባለድርሻ ናቸው ብለን ካሰብናቸው እየተነጋገርን እየሰራን ያለንበት ነው። ግጭቱን ለማርገብ ቁልፍ ሚና የሚኖራቸው የህብረተሰብ ክፍሎች ጋር እንወያያለን፣ እንለያለን። ከዛ ጋር ተያይዘው እንግዲህ ግጭቶችን የመከላከል ሲስተሞች በዚህ መንገድ እንሄዳለን። ሁኔታን ማርገቢያ ስልት ይቀየሳል። ከዛ ጋር ተያይዘው እንግዲህ ግጭቶችን የመከላከል ሲስተሞች በዚህ መንገድ እንሄዳለን። የሚመለከተው አካል ጋር አሳውቀን ከመፈጠሩ በፊት የህግ ማስከበር ስራዎችን የሚሰሩበት ሁኔታዎችን እናመቻቻለን ማለት ነው። ሀገራዊ የግጭት አዝማሚያን ቀድሞ ለመለየት በመተንተን ረገድም ቢሮ በተዋረድ ካሉ አደረጃጀቶቹ ጋር በመሆን በትኩረት በመስራት መፍትሄ እንዲሰጥ እንደሚደረግም አቶ አብዮት ይናገራሉ። ሀገራዊ ግጭት አዝማሚያን እንተነትናለን፣ እንዲሰራ ያስተባብራል፣ ጥናቱንም ለውሳኔ ሰጪ አካል እንዲደርስ ያደርጋል፣ አፈጻጸሙንም ይከታተላል። ምክንያቱም ግጭት ሊከሰት ይችላል በዚህ አካባቢ ላይ ብለን ካሰብነ እዛ ቦታ ላይ የግጭቱን አዝማሚያ ምን ይመስላል የሚለው ነገር ጥናት ይደረጋል። የትኛው አካባቢ ነው ለዚህ ግጭት ምክንያት ሊሆን የሚችለው በምን አግባብ የሚለውን ጥናት ይደረግበታል። ጥናት ከተደረገ በኋላ የተገኘው ውጤት ምን ይመስላል፣ የጎሳ ግጭት ነው ወይስ ድንበር ተሻጋሪ ግጭት ነው ወይም ደግሞ ሌላ ነው የሚለው ነገር ከተተነተነ በኋላ ይሄ ግጭት ወዴት ሊያመራ ይችላል፣ የተለየው ግጭት ወዴት ሊያመራ ይችላል፣ ምን ሊያስከትት ይችላል፣ ምን ሊሆን ይችላል፣ ህይወት ሊያጠፋ ይችላል፣ ንብረት ሊያወድም ይችላል፣ ሊያፈናቅል ይችላል ወይ የሚለው ነገር ትንታኔ ይሰራበታል። ከዛ በኋላ ወደ ማህበረሰቡ ዳይሬክት ተገብቶ በዛ ጉዳይ ላይ ህዝብን ማወያየት ካወያየ በኋላ እዛ ያን ግጭት እንዳይፈጠር ቅድሚያ የማህበረሰቡ ውይይት ተደርጎ ማስቆም የሚቻልበትን ሂደቶችን መሄድ ነው ማለት ነው። እንደ ክልል አሁን እኛ ምሳሌ ኦሮሚያ ጋር እንዋሰናለን፣ ከአማራ ጋር እንዋሰናለን። አጎራባች ክልሎች ጋር የጋራ የሆነ ጥምር ኮሚቴ ይዋቀርና መድረኮችን እና የድንበር አስተዳደር ኮሚሽኖችን ሰብስቧቸው በነዛ ጉዳዮች ላይ መቼን እንዴት መሰላሰብ እንዳለብን ያመቻቻል ማለት ነው። የሰላም እሴቱ በተለይ ደግሞ ግጭቶች ከመፍጠራቸው በፊት መረጃዎችን እንዴት ነው የሚሰበሰቡ? እንዴት ነው የሚተነተኑት? ግጭቶች ከመፈጠራቸው በፊት እንደ ግጭት ቅድመ ማስጠንቀቂያና ዘላቂ መፍትሄ እያንዳንዱ ታችኛው መዋቅር የ24 ሰዓት መረጃዎችን የሚሰበስቡ በታችኛው መዋቅር በመደብ ላይ የተቀመጡ ባለሙያዎች አሉ። እነዚህ ባለሙያዎች እስከ ቀበሌ ድረስ የራሳቸው የሆነ መረጃ ቋት ያዘጋጃሉ። በዚህ መረጃ ቋት መሰረት ለምሳሌ አንድ አካባቢ ላይ ወይ ገጠር ቀበሌ ላይ የአበበና የከበደ የድንበር ግጭት ካለ እነዚህ ሰዎች በድንበር ምክንያት የሚጨቃጨቁ አይነት ከሆነ መፍትሄ እንዲበጅለት ቅድሚያ ለአካባቢው ላለው ማህበረሰብ መናገር የሚችሉበት ሂደቶች ማህበረሰቡ በሀገር ሽማግሌ መልክ ጣልቃ ገብቶ የሚፈታበት ሂደቶች ይፈጠራሉ። አሊያ ደግሞ ከዚህም የዘለለ ሌላ የጎሳ ግጭት እየተፋፋመ የሚመጣ አይነት ከሆነ ለምሳሌ ገበያ ሰው ማይወጣ ከሆነ፣ ሰው አብሮ ማይገናኝ ከሆነ፣ አካባቢው ጸጥ የሚል ከሆነ እነዚህ ነገሮች ልክ አይደሉም የሚሉ መረጃዎችን የሚሰጡን ታችኛ ሰራተኞች አሉ። ከወረዳ ጀምሮ እስከ ቀበሌ ድረስ የመረጃ ቋቱ አለ። በዚህ መነሻ መረጃዎች ይደርሱናል። መረጃዎች ሲደርሱልን እነዚህ መረጃዎች ምን ሊሆኑ ይችላሉ የሚለውን ነገር እንተነትናለን፣ እንገመግማለን። ለዚህ እነዚህ ነገሮች ግጭቶቹ ወደ አካል ለብሶ የሰው ህይወት ከመጥፋቱ በፊት ሌላ መፈናቀል ከመፈጠሩ በፊት አለቃ ገብቶ በሀገር ሽማግሌም ሊሆን ይችላል፣ በእኛ ባለሙያዎች እርቀ ሰላሞችን ኮንፈረንሶችን በማዘጋጀት ግንዛቤዎችን በመፍጠር ሊሆን ይችላል። አለመግባባቶችን ወደ መግባባት ሂደት የሚመጡበት ሂደቶችን ይፈጠራል። አሊያ ደግሞ የታጠቀ ኃይል በቡድን የተደራጀ ነገር ከሆነ ደግሞ የህግ ማስከበር ስራ ቀድሞ ማህበረሰቡ ሳይጎዳ እዛ ቦታ ላይ ሌላ ችግር ከመፈጠሩ በፊት የህግ ማስከበር ስራዎች የሚሰሩበት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ ከታች
የሚሰጡን የራሳችን የሆነ መረጃ ሰንሰለቶች ስላሉ በዛ መሰረት መረጃዎችን እንሰበስባለን። ቀድመን ግጭቶች ከመፈጠራቸው በፊት እነዛ ነገሮችን የመከላከል ስራዎችን እንሰራለን ማለት ነው። ሰላም እሴት ለመገንባት ከማህበረሰቡ የሚጠበቁ ነገሮችን ለማግኘት ምን ስራዎችን የሚተፈጠሩ? እንግዲህ አሁን የተጀመሩ ስራዎችን ማስቀጠል ነው። ከመንግስትም የተዋቀሩ አሉ፣ ከማህበረሰቡም የተዋቀሩ አሉ። መንግስታዊ ያልሆኑ ድርጅቶችም በዚህ ውስጥ ገብቶ የሚሰሩ አሉ፣ ፒስ ቢልዲንግ ላይ የሚሰሩ አሉ። አሁን እነዚህ እርቀ ሰላሞችን ካወረድን በኋላ እያንዳንዱ ማህበረሰብ ሰላምን ከመገንባት አንጻር ግንዛቤ ማስጨበጫ ስራዎች ይሰራሉ። ማህበረሰቡ በዛ ጉዳይ ላይ ይወያያል። ቀጣይ አብሮነትን ማስቀጠል የሚችሉበትን መልካም የሆኑ ነገሮችን የአብሮነታቸውን እንዲዘልቅ አብሮ አንድ ላይ ቡና እንዲጠጡ፣ አብሮ አንድ ላይ እንዲውሉ፣ አብሮ አንድ ላይ ምሳ እንዲበሉ እያንዳንዱ ክዋኔዎች ላይ አብሮ የሚገናኙበት ሂደቶችን እየተፈጠረ ነው የሚገኘው ማለት ነው። ማህበረሰቡ አብሮነቱ እንዲያጠናክር እሴት ግንባታው ላይ በመመርኮ የምትሄዱበት ማህበረሰቡ ኃላፊ ደግሞ ወስዶ ሰላሙን የማጽናት ሂደቱ ምን ይመስላል? እንግዲህ የሰላም እሴት ግንባታው ጋር ያለው ነገር በጣም በቁርጠኝነት ማህበረሰቡ እየተቀበለ ያለበት ሂደቶች ነበሩ። ከዚህም በፊት አንድ ቦታ ላይ አብሮ ሻይ የማይጠጡ አብሮ የማይውሉ አንድ ላይ መዋል የጀመሩበት ሂደቶች፣ አንድ ቦታ ላይ ጫካ ገብቶ ወርቅ የማይቆፍሩ አካላት አብሮ ጫካ ገብቶ ወርቅ ቆፍሮ አብሮ ተባብሮ የሚመጡበት ሂደቶች እየተፈጠሩ ያሉበት ሁኔታ አለ። በአካባቢው ላይ የነበረው ስጋት ኦልሬዲ ጠፍቶ ዛሬ ላይ ግን መልካም የሆነ ነገር መልካም መተሳሰብ እንዳለ አንደኛውን የማይጠረጠርበት ከዚህ በፊት በጥርጣሬ ምክንያት ሰው ወጦ መግባትን በሚሰጋበት ሰርቶ መለወጥ የሚችልበት ሂደት ሳይከናወን የቀረበት ዛሬ ላይ በሰላም ወጦ በሰላም ገብቶ ሰርቶ ተለውጦ እየገባበት ያለበት ሂደቶች አሉና እነዚህ ነገሮች በጣም ትልቅ ግብአት ናቸው ብለን የወሰድናቸው ምስክርነቶቹ አሉ። ለምሳሌ አሁን ማዱራ ላይ የነበረ ቻይና ካምፕ አካባቢ ላይ ቀደም ሲል የተፈናቀሉ ማህበረሰቦች ነበሩ። እነዚህ ማህበረሰቦች ከተፈናቀሉ በኋላ ቤታቸው በሌላ አካል የተያዘበት ሂደቶች አሉ። እነዚህንም በማወያየት እርቀ ሰላሞችን በማውረድ ተፈናቅለው ያሉትም ወደ ቦታቸው የሚገቡበት ሂደት የጋራ የሆነ ውይይት ተደርጎ አስፈላጊው ነገር ተሟልቶ እዛ ጋር ከተፈጠረ በኋላ አሁን በጋራ ቤታቸውን እንለቃለን፣ እኛም አብረን መኖር እንፈልጋለን፣ ይህንን የሚያወያይ አካል ተገኝቶማ ዛሬ አንድ ሆነን መኖር እንፈልጋለን ብሎ አብሮ የሚኖሩበት ሂደቶች አሉና ምክንያቱም ብዙ ለውጦች አሉ። የማህበረሰቡ መልካም የሆነ የጋራ የሆነ ጉዳዮች ላይ የተስማማ አብሮ እየኖረ ነው ያለ። ማህበረሰቡ የግጭት አስከፊነትን እንዲገነዘብ እንግዲህ ሁልጊዜም እንደ አጠቃላይ ግጭት አስከፊ ነው የሚል ትምህርቶችን እንሰጣቸዋለን፣ ግንዛቤዎችንም እናስጨብጣለን። በዚህ ላይ ግጭት ምንድን ነው የሚለውን ነገር በደንብ እናስረዳቸዋል። ግጭት ከሁለትና ከዛ በላይ ያሉ አካላት መካከል የሚፈጠር ያለ መግባባት፣ ለምሳሌ ግለሰቦች ሊሆኑ ይችላሉ፣ በቡድን የተደራጁ ሊሆኑ ይችላል። በእነዚህ መካከል የሚፈጠረው አለመግባባት፣ አለመተሳሰብ ምንድን ነው የሚያመጡ ግጭትን ያመጣል። በእነዚህ መካከል የሚፈጠረው ግጭት ደግሞ አንደኛ ነገር ህይወት ይጠፋል፣ ንብረት ይወድማል፣ መፈናቀል ይሆናል። ይሄ ነገር ደግሞ አግባብ አይደለም። ስለዚህ ምን ሆነ ያለ በሆነ ጉዳይ ላይ መግባባት መቻል የሚል ሐሳብ ነው የምናቀርብላቸው። በአጠቃላይ ግጭት በሰዎች መካከል የሚኖር ባህሪ፣ ግብ፣ ዓላማ፣ ፍላጎት፣ የእምነት እሴት፣ የአመለካከት፣ የአስተሳሰቦችና ሌሎች ልዩነቶች ምክንያት የሚፈጥር አለመጣጣም፣ አለመግባባት ወይም አለመስማማት። አንዳንድ ጊዜ ደግሞ የስነ ልቦና ባለሙያዎች እንደሚገልጹት ከሆነ የግጭት ዋና መንስኤ የሰው ልጆች ፍላጎት መለያየት የሚለውን ነገር ምናልባት የኔና ያንተ ፍላጎት ልዩነት አለ። በዚህ ልዩነት ላይ መስማማት ነው ያለብን እንጂ ለግጭት የሚያዳርገን ነገሮችን መፍጠር የለብን የሚለውን ነገር በተጨባጭ እናስረዳቸዋለን። ግጭት አስከፊ ነው። በግጭት ውስጥ ሞት አለ። መረዳት መቻል አለ። ይህንን ያልተረዳ አካል ግን ምን ያደርጋል? ሊያባብሰው ይችላል የሚለውን ነገር ግንዛቤ እንሰጣቸዋል። ከዚህ ጋር ተያይዞ ይቅርታ አለማለት፣ ለምሳሌ አንድ ሰው የሆነ ሰው ጋር ቢጣላ ይቅር አለማለትና
እልከኝነት የሚይዝ አይነት ከሆነ እነዚህም ግጭቶችን የበለጠ ያባብሳሉ። ከግጭት ምንም ውጤት የማይገኝ ነውና ግጭቶች ተረድበው ማህበረሰቡ የቆየ ከቀደመ አብሮነት፣ አንድነት፣ መተሳሰብ እንዲያጎለብት ተጠቀሟቸው ስልቶች ይሆናል። ከዚህ ጋር ተያይዞ ግጭቶችን የማርገብ አንደኛው በማህበረሰብ ውስጥ በቀዳሚነት እንዲሰራ ብለን ከምናስተምራቸው አንደኛው ነገር የአገር በቀል ባህላዊ ግጭት አፈታቶችን ከዚህ ጋር ተያይዘው በክልላችን ላይ 5ቱ ነባር ብሔረሰቦች የምንላቸው ጉሙዝ፣ ሽናሻ፣ ቤንሻንጉል፣ ማኦ፣ ኮሞ እያንዳንዳቸው የራሳቸው የሆነ የግጭት መፍቻ ዘዴዎች ሁሉ አሏቸው። የክልሉ ነባር ብሔረሰቦች የባህላዊ ግጭት አፈታት ብለን ከምናስቀምጣቸው መካከል አንደኛው የቤንሻንጉል ማህበረሰብ የባህላዊ ግጭት አፈታት አልቡሬ ብለን ነው። ይህ አልቡር የሚባለው የባህላዊ ግጭት አፈታት እንግዲህ በርካታ ስራዎችን እየሰራ ነው። ወደ ህግ ሊመጡ የማይችሉ በመንግስት እንኳን የማይቻሉ ነገሮችን በአካባቢው ባሉ በታዋቂ የሆኑ ሰዎች ፈሪሃ እግዚአብሔር ያላቸው ወይም አላህን የሚፈሩ በእነሱ አማካኝነት እንግዲህ ብዙ ግጭቶችን ማርገብ፣ ብዙ እርቀ ሰላሞችን እየተፈጠረ ያለበት ሁኔታዎች አሉ። ምን ድጋፍ ነው የምታደርጉላቸው? የሌት ተዕለት ክትትላቸው እንደሚመስለው ለምሳሌ አሁን በአሶሳ ዞን ደረጃ የሀገር ሽማግሌዎች የተቋቋሙበት ሁኔታ አለ። የራሳቸው ቢሮ አላቸው። እነዚህ የሀገር ሽማግሌዎች በየትኛውም በኩል በአካባቢው ላይ የሚፈጠሩ የትኛውም ግጭቶች ካሉ ግጭቶች ወይም ከመፈጠራቸው በፊት ቀድሞ ጣልቃ በመግባት በባህላዊ መሰረት ግጭቱን እያስቆሙ ያሉ አሉ። እንደ ቢሮ ደግሞ ለነሱ አንዳንድ ድጋፎችን እናደርጋለን። ከዞኑ ጋር በመነጋገር ዞኑ ለነሱ ቢሮውን ይሰጥ አድርገናል። አንዳንድ የማቴሪያል ድጋፍ አድርገናቸዋል። ቀጣይነት ይኖራል። እየደገፍናቸው ነው። ታዋቂ ቤተሰቦች፣ የሀገር ሽማግሌዎች ግጭትን ወደ ሰላም የማምጣት ስራ ይሰሩ። የማድረጉ ሂደት ምን ውጤት አስገኝቷል? እንደ ክልል በቤንሻንጉል ክልል ውስጥ ቀደም ሲል እንደሚታወቀው አንዳንድ የሰላም እጦቶች የገጠሙባቸው ጊዜያቶች ነበሩ። ከዚህ ጋር ተያይዞ በአሶሳ በኩል ጫካ የነበሩ አካላትን የአካባቢውን ባህልና ወግን እሴትን ባማከለ መልኩ የአገር ሽማግሌዎች፣ ታዋቂ የአካባቢ ሰዎች በባህሉ መሰረት እናቶችን ጭምር ከነበራቸው የጫካ ትግል ወደ ሰላማዊ በሆነ መልክ እንዲገቡ የተደረገበት ትልቅ ስራዎች ተሰርተዋል። ከዚህ ጋር ተያይዞ ከጫካ ትግል ወደ ከተማ የገቡ አካላት ደግሞ ዛሬ ላይ የራሳቸውን ስራ ሰርቶ የተለወቁበት ሂደቶች አሉ። ሃይማኖታዊና ባህላዊ እሴቶች ጎልብተው ሰላም እንዲጸና የማድረግ ሂደት ላይ ምን ነው? እንግዲህ የሃይማኖት አባቶች እንደ ሃይማኖት አስተምሮ ግጭት አስከፊ ስለመሆኑና ሁሉም ሰው ፈጣሪ ቃሉ እንደሚናገረው በመልካም በመተሳሰብ በፍቅር እንዲኖሩ በሃይማኖት አባቶች በኩል ግንዛቤዎችን እንሰጣለን። ስልጠናዎች ላይም ይሳተፋሉ። በአካባቢው ላይ ሰላምን እንዲሰጡ ጭምር ለነሱ እናስረዳቸዋለን። እነሱም በቤተክርስቲያናቸው ላይ ወይም መስጊድ አካባቢ በሚደረገው የሃይማኖታዊ ክዋኔው ላይ ስለ ሰላም እንዲናገሩ እንነግራቸዋለን፣ እናስተምራቸዋለን። የሀገር ሽማግሌዎች ደግሞ እንደ አንድ ሀገር ሽማግሌ የራሱ የሆነ ኃላፊነት ወስዶ ወጣቱ የትኛውም አካል ወደ ግጭት እንዳይገባ ባህላዊ በሆነ መልኩ በደንብ አድርጎ ወጣቶችን የሚመክርበት፣ የሚገስጽበት፣ ወደ ሰላማዊ ህይወት የሚመለሱበት፣ የትኛውም ግጭት ውስጥ እንዳይገቡ በሰላም እንዲኖሩ ጭምር እንዲያስተምሩና እንዲያግባቡ እንዲያሸማግሉ ለነሱም ትምህርት እንሰጣቸዋለን። በዚህ አግባብ እነሱ ጋር በመቀራረብ እንሰራለን ማለት ነው። እሱም ትልቅ ስራ በዚህ በኩል ይሰራሉ የሚል እምነት ነው ያለን። ግጭቶች ደግሞ እንዳይፈጠሩ የልማት አስተሳሰብ፣ የአብሮነት፣ ዘላቂ ሰላም የማዝደር እንዲጠናከር ባለድርሻ አካላት ኃላፊነታቸውን እንዲወጡ የምታስተላልፉት መልዕክት አለ? ሁሉም ሰው አንድ ነው ማለት አይቻልም። ሁሉም ሰው በየአካባቢው
ግጭትን ይከላከላል ማለት አንችልም። ምክንያቱም የሰው አስተሳሰብ ሁሉ የተለያየ ስለሆነ አንዱ ሰላም ይፈልጋል፣ አንዱ ግጭትን ይፈልጋል። ለምን? ከግጭት ውስጥ ማትረፍ የሚፈልግ አካላት ስላሉ። ይህንን እንግዲህ ማህበረሰቡ ግጭት አስከፊ ነው፣ አስፈላጊ አይደለም በሚል በሚናገርበት ሰዓት አንዳንዱ ደግሞ ያንን ነገር የሚያባብስ አካላት ደግሞ ሊኖሩ ስለሚችሉ ግንዛቤዎችን እኛ እናስጨብጣቸዋለን። ከግንዛቤ ባሻገር ደግሞ ሌሎች አካባቢው ላይ ሴቶችን፣ ወጣቶችን በማደራጀት ጥቅማቸው ከማህበረሰቡ ከሀገር ይልቅ የራሳቸውን ጥቅም የሚያስቀምጡ አንድ ሊኖር ስለሚችል እንግዲህ ማህበረሰቡ ራሱን አካባቢውን ግጭቶችን የሚከላከሉበት ሂደቶችን እንዲያስቀጥሉ የሚል ሀሳብ ነው ያለ። ይህን መልእክት ሳስተላልፍ ምናልባት ብዙ ወጣቶች ከዚህ ሊማሩ የሚችሏቸው አንዳንድ ነገሮች ይኖራሉ ብዬ አስባለሁ። አካባቢያችን ሰላም መሆን አለበት። ሰላም እንዲሆን ደግሞ ቀድመን እኛ መስራት መቻል አለብን። እኛ ራሳችን የሰላም ሰዎች መሆን አለበት የሚለውን ነገር ማስገንዘብ እፈልጋለሁ። ምክንያቱም አካባቢያችን ሰላም ከሆነ ወጣቱ ሰርቶ መለወጥ ይችላል። አሁን ላይ የመስራት ሰዓት ነው። ይሄም የሆነው ደግሞ መቼ ነው? ሰላም ሲሆን፣ አካባቢያችን ስንጠብቅ ነው። አካባቢያችን ሊያጠቃ የሚችል የትኛውም ግለሰብም ሆነ ቡድን ቀድሞ ሳይገባ በፊት መረጃዎችን ለሚመለከተው አካል በመስጠት ሊደርሱ የሚችሉ ኢኮኖሚካሊ፣ ማህበራዊ፣ ፖለቲካሊ የሚጎዱ ነገሮችን ማስቆም ከተቻለ አሁን ላይ ሊያስቸግረን የሚችል የትኛውንም ነገር ማሸነፍ የምንችልበት ሁኔታዎችን መፍጠር እንችላለን ብዬ አስባለሁ። ከዚህም በዘለለ የትኛውም ግጭቶች ሊነሱ ይችላል፣ ሊከሰት ይችላል። እነዚህ ግጭቶችን ደግሞ በአካባቢው ላይ ባለው በባህላዊ ግጭት አፈታት ዘዴዎችን ተጠቅመው ግጭቶችን መፍታት ይኖርናል። ሁሉም ብሔር ብሔረሰብ ለሆኑት መልእክቱ ሊደርስ ጭምር እፈልጋለሁ። ሰላም በአንድ አካባቢና በአንድ ሀገር ጥረት የሚረጋና የሚጠና ብቻ ሳይሆን ሁሉም የዓለም ሕዝብ ለመኖር ዘላቂ አብሮነቱን በላቀ ደረጃ ለማስቀጠል ቅድሚያ የሚሰጠው የመኖሩ ዋስትና መርህ ነው። እናም ይህ ሰላም በአጠቃላይ በመላ ዓለም ለምንኖር የሰው ልጆች ምሰሶ ሆኖ ይዘልቅ ዘንድ ሁላችንም በምናደርጋቸው የዕለት ተዕለት እንቅስቃሴዎች ሰላምን አብዝተን በመሻትና በመፍጠር እንዲሁም በየዕለት ተዕለት መስተጋብሮቻችን የምናገኛቸው ወገኖቻችን የኛ ሰላም በእነሱ ላይ እንዲስተጋባ ማድረግና ማስቻል እንደሚኖርብን በማውሳትና በማስገንዘብ ነው። ሰላም ለሁሉም በሁሉም። ውድ አድማጮቻችን ይህ ፕሮግራም የቤኒሻንጉል ጉሙዝ ሚዲያ ከክልሉ ሰላም ግንባታና ጸጥታ ቢሮ ጋር በመተባበር የሚቀርብ ሳምንታዊ ፕሮግራም ነው። እስከ ፕሮግራማችን ፍጻሜ ለነበራችሁ ቆይታ ምስጋናችን የላቀ ነው። የፕሮግራሙ አዘጋጅና አቅራቢ አቡበከር ሐሰን። ሰላም